ሰላም ጤና ይስጥልን ውድ የኩርሉስ ሚዲያ ቤተሰቦች ቻናላችንን ሰብስክራይብ ላይክ እና ኮሜንት በማድረግ ይወዳጁን። አብዛኛው ሰው ስልጣኔ በግብጽ ወይም በሜሶፖታሚያ ተጀመረ ብሎ ያስባል። ነገር ግን በታሪክ መጽሐፍት ውስጥ ብዙ ጊዜ ወደ ጎን የምትገፋው ዛሬ የምንኖርበትን የዓለም የጊዜ ጽንሰ ሐሳብ የፈጠረች አንዲት ምስጢራዊ ምድር አለች። ታሪክ ለታላላቅ ግዛቶች መቃብር አለው። ባቢሎናውያን፣ ሂታውያን እና አሶሪያውያን ዛሬ ትውስታ ብቻ ናቸው። ነገር ግን ለ5000 ዓመታት የስልጣኔን የተፈጥሮ ሕግ የተገዳደረች አንዲት ምድር ግን አለች። ይህች ሀገር በጦር ሜዳ ስትሸነፍ እንኳን ወራሪዎቿን በባህሏ ፕሮግራም በማድረግ ወደ ፋርስ የምትቀይር ረቂቅ ኃይል አላት። ከመጀመሪያው ዓለም አቀፍ የዲፕሎማሲ ውል ጀምሮ ዓለምን ለሁለት የከፈለውን የብርሃንና የጨለማ ጦርነት ርዕዮተ ዓለም እስከፈጠረችው ኢራን ድረስ ይህ ታሪክ የሽፈት ታሪክ ሳይሆን የመትረፍ ጥበብ ታሪክ ነው። ለሺህ ዓመታት ፋርስ ተብላ ስትጠራ በ1935 መላው ዓለም ኢራን ብሎ እንዲጠራት ያስገደደችው ለምንድን ነው? ይህን ጥንታዊ የማንነት ኮድና ከዛሬው የጂኦፖለቲካዊ ውጥረት በስተጀርባ ያለውን ድብቅ ታሪክ ለመረዳት አሁኑኑ ሰብስክራይብ በማድረግ ደውል ምልክቱን ይጫኑ። ይህን ጉዞ አብረን እንጀምር። ለሺህ ዓመታት በዓለም ላይ የነበሩ ታላላቅ ግዛቶች ሁሉ አንድ አይነት አደገኛ ስህተት ደጋግመው ፈጽመዋል። ሰይፋቸውን ይዘው ወደ ኢራን ደጋማ ስፍራዎች ሲዘምቱ ይህንን ስልጣኔ ከምድረ ገጽ ላይ ለዘላለም ማጥፋት እንደሚችሉ በሙሉ በመተማመን ነበር። የታላቁ እስክንድር መቄዶንያ ጦር፣ ጨካኞቹ የሮማውያን ጦር፣ የአረብ ሰራዊት፣ የጂንጊዝ ኻን የሞንጎል ጦር ሁሉም መጡ። ሌላ ማንኛውም ሀገር ቢሆን ኑሮ እንዲህ ያለ አስከፊ መከራ ከተቋቋመ በኋላ በታሪክ ውስጥ ሙሉ በሙሉ ጠፍቶ ይቀር ነበር። ነገር ግን ኢራን ያደረገችው ነገር ሙሉ በሙሉ ሊገለጽ የማይችል አስገራሚ ታሪክ ነው። ወራሪዎቿን በጦር ሜዳ ማሸነፍ አልቻለችም። ነገር ግን በባህል በመዋጥ አሸነፈቻቸው። በጥቂት 10 ዓመታት ውስጥ ጨካኙ ወራሪዎች የፋርስን ቋንቋ መናገር፣ የፋርስን ስነ ህንፃ መገንባት፣ የፋርስን ቢሮክራሲ መተግበርና የፋርስን ልብስ መልበስ ይጀምራሉ። ኢራን ወራሪዎቿን አላስወጣቻቸውም፣ በላቻቸውና አዋሃደቻቸው። ከጥንት ጀምሮ እስከ ዛሬ ድረስ ኢራን እንዴት ማንኛውም የዓለም ሀያል መንግስት ውስጥ ማስገባት ቻለች? ማንነቷን እንዴት ጠበቀች? የ5000 ዓመት ታሪክ ያላት ታላቋ ፋርስ እንዴት በገዛ ፈቃዷ ፋርስ የሚለውን ዝነኛ ስሟን ትታ ኢራን ብሎ እንዲጠራ አስገደደች? ይህ ታሪክ ዛሬ የምንኖርበትን የጊዜ ጽንሰ ሐሳብ የፈጠረች በብርሃንና በጨለማ መካከል የሚደረገውን የዘላለም ጦርነት የተማረች ሀገር ታሪክ ነው። የኢራን ጥንታዊ ስርወ መንግስት ከግብጽ እንኳን የቀደመች ስልጣኔ ነበራት። በኢራን ምድር የተገኙት ከ7000 ዓመት በላይ ዕድሜ ያላቸው የጂሮፍና ሲያልክ ባህሎች ኢላም መንግስትና የመጀመሪያው የተጻፈ ዓለም አቀፍ ስምምነት ሁሉም በኢራን ምድር ተፈጥረዋል። ከዚያም ኢንዶ ኢራናውያን አርያኖች መጡ። አርያ ማለት ክቡር ማለት ነው። ይህ ቃል ቀስ በቀስ ወደ ኢራን የአርያኖች ምድር ተለወጠ። ዞራስትራኒዝም በኢራን ደጋማ ቦታዎች ተወለደ። ይህ ሃይማኖት ለመጀመሪያ ጊዜ መስመራዊ ሊኒየር እንደሆነ አወጀ። የዓለም መጀመሪያ የመጨረሻ ጦርነት፣ የመጨረሻው ፍርድና የብርሃን ድል እይታ ከዞራስትራኒዝም መጥቷል። የመጀመሪያዋ ታላቅ የፋርስ ግዛት የአካመኔድ ግዛት በታላቁ ቂሮስ ከክርስቶስ ልደት በፊት በ550 ተመሰረተ። እሱ በታሪክ የመጀመሪያው የሰው መብት ቻርተር ተብሎ የሚጠራውን ፈጠረ። ቀጣይ ታሪክ ፓርቲያን፣ ሳሳኒድ፣ የአረብ ወረራ፣ ሞንጎል፣ ቲሞር፣ ሰፋፊድ እና ዘመናዊ ኢራን በተጨማሪ ቪዲዮዎች ውስጥ እንቀጥላለን። ይህ ታሪክ አንድን ሀገር እንዴት ለአብዮት 1000 ዓመታት እንደምታልፍ ያስተምረናል። ከዚህ ቀጥሎ ምን እንደሚመጣ ለማወቅ ሰብስክራይብ ያድርጉን፣ ላይክ ያድርጉና አስተያየቶን ይጻፉልን። አመሰግናለሁ።